የታየልን ክብር አለ የታየልን ክብር አለ ክብር አለ ክብር አለ ክብር አለ ክብር አለ። ሰላም ሰላም የተከበራችሁ በመላው ዓለም የምትገኙ ቅዱሳን በዚህ 2018 ዓመት ከፊታቸው ምን ይታያቸዋል? የሚታይላቸው ነገሩ ላይ ትኩረት አድርጎ ግን የሚታየው ነገር አላፊና ጠፊ ነገር ምድራዊ ነገር መሆን የለበትም። ዘላለማዊ ነገር ተስፋ ያለ ነገር የማይወሰድ የማይበሰበስ የማይጠፋ ነገር መሆን አለባቸው። እግዚአብሔርን በትክክለኛው መንገድ የሚታመልኩበትና ከሱ ጋር የተጠበቀ ህይወት የሚኖሩበት ጊዜ መኖር አለበት። እግዚአብሔር በሁሉ ቦታ በሁሉ ስፍራ ይገኛልና ስለዚህ እሱ በሚገኝበት ጊዜ ጥሩት፣ ቀርቦ ሳለ ጥሩት መጽሐፉ ስለሚናገር ስለዚህ እግዚአብሔርን ጥሩ። በዚህ 2018 ላይ የእግዚአብሔር ክብርን ለማየት ፊታቸው ወደ ላይ አንሱ። መጽሐፍ ቅዱስ ሲናገር መዝሙረኛው ዳዊት ምዕራፍ 83 ቅንፍ 84 ላይ ወረድ ብላችሁ ቁጥር 6 ላይ ሲታነቡ እንዲህ ይላል፣ የላይኛውን የሚያስብ ሰው ይላል። የላይኛው ነገር አስቡ። የዚህ ምድራዊ ነገር እያሰባችሁ እንደ ጉንዳን ሆናችሁ አትቅሩ፣ እንደ ንስር ሆናችሁ ወደ ላይ ጨምሩ። መጨረሻው መልእክቴ ነው። እንደ ጉንዳን ሳይሆን እንደ ንስር ወደ ላይ መብረር ዓመት ይሁንላችሁ። እግዚአብሔርም በቅድስና በጽድቅ መንገድ እናገልግል። ወንጌል በግል ህይወታችን እናገልግል፣ እናድርስ። ሰላም ይሁንላችሁ። በኢየሱስ ክርስቶስም አሜን በሉ።